ሰላም ጤና ይስጥልኝ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ያላችሁበት ቦታ ብዝት ይበል። ዛሬ ደግሞ የሚያሳያችሁት ቀለል ያለ ምግብ የአረብ ምግብ ነው። ኩረተል በጣጥስ ይባላል። እስኪ አብረን ሽንኩርታችን ከተፍ አድርገን የምንሰራ ስራው ያው ብዙም ቀረዛውን ጥሩ አይደለም እንደምታዩት፣ ግን የኔ ዩቲዩብ በዚህም ገብታችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በፌስቡክም በኢንስታግራምም የምትከታተሉኝ ሁላችሁም በጣም ነው የማመሰግነው። ግን የኔ ዩቲዩብን ገብታችሁ ሰብስክራይብ ልታደርጉልኝ ዩቲ ፉድ ይባላል። ሊንኩን እዚህ ላይ አስቀምጣለሁ። በጣም ነው የማመሰግናችሁ። እንደዚህ ኩድራችን ከተፍ ካደረግን በኋላ እንደምታዩት ማለት ነው። እኔ ብዙም ቀረዛ እንትን አይደለሁትም፣ ምክንያቱም ስራ ቦታ ስላለ ያው ፈጠን ብዬ ለሂራት ስለሆነ የምዘጋጀው ፈጠን ብዬ መስራት ፈልጌ ነው። እናንተም እንደዚህ ቀለል አድርጋችሁ ዝም ብላችሁ ከተፍ አድርጋችሁ የምትሰሩ ስራው ጥሩ ይሆናል። ያው እንደምታዩት ኩረተል በጣጥስ ማለት ከተለያየ እኔ የምጠቅመው ያ ዶሮ ነው። ዶሮ ግን ምንድነው አጥንት የሌለ ማለት ነው። ሱዱረ ድጃጅ እንደሚሉት አረቦቹ እንደዛው መጠቀም ትችላላችሁ። በኩድራ ብቻውን መጠቀም ትችላላችሁ። እናንተና እንትን ነው የነሱ ትእዛዝ ነው። እኔ የምሰራ ግን የነሱ ትእዛዝ ስለሆነ እናንተን በራሳችሁ በቤታችሁ የምትሰሩ ከሆነ በኩድራ ብቻው የምትሰሩ ችግር የለም። ድንቻውን እንትን ከበሰለ በኋላ እንደዚህ እናፈጫለን ማለት ነው እንትናው። ከዛ በኋላ እስኪ በደንብ ይዩት። እኔ ደግሞ የምሰራውን በኦሮምኛ ቋንቋ ነው፣ ግን ዛሬ በአማርኛው ለእንትን ላደርግ ብዬ ነው፣ ለካፈል ብዬ ነው። ስለዚህ የሰው ወሬ የሰው ንግግር ካለምትሰሙ ሜሴንጀር ላይ ቁጭ ብላችሁ ፌስቡክ እና ምናምን የሌለ ወሬ እንትን ካለማድረግ እዚህ ገብታችሁ እንደዚህ የሆነ ነገር መለማመድ ማየትና መለማመድ ደግሞ ጥሩ ነው። ምክንያቱም የእኛ ጠንከር ብለን ስንሰራ በራሳችን የምንፈልግ ፍላጎት ከምንኖር እንደዚህ ኑሮ ቀለል ይላል። ዝም ብለን ግን ሰው ምን ይለኛል፣ ቆንጆ አይደለም እየሰራሹ ብትሰሪም እንትን ነው ምናምን የሰው ንግግር የምናይ ከሆነ ምንም ስራችን ጥሩ አይመጣም፣ የኛ የምንሰራውም አይበረከትልንም። ስለዚህ እንደዚህ ራሳችን ብቻ ሆነ እኔ እንደ አንድ ሰው ራስ ነው። ምክንያቱም እኔን ሳያዩ የሚቃጠሉ ሰው ካለ ይቃጠል፣ ጥላቴ ድፍት ይበል። ስለዚህ ስራዬን እንደዚህ ቀለል አድርጌ እየሰራችሁ ነው። እናንተም ስራዬን ከወደዳችሁ የኔን ፌስቡክ እና ኢንስታግራም ወይስ ደግሞ በዩቲዩብ ተከታተሉኝ። የምትፈልጉ ነገር ካለ ጻፉልኝ፣ አብረን እንስራ ማለት ነው። እንደዚህ ነው የሰራሁት። አመሰግናችኋለሁ። ሁሌ እንደምትከታተሉኝ ጥሩ ነገር እንደምሰራ ኮሜንት አድርጉልኝ። በጣም ነው የምወዳችሁ። ምክንያቱም አንድ ሰው ስራውን ጠንከር ብሎ ከሰራ ሁሉም ነገር በቃ የሚያውቅ ነገር እንትን ካረገ ብዙ ነው። ያው እንደዚህ ኩረተል በጣጥስ እንደዚህ ነው መሰራና እዚህ ሀገር የእናንተም እንደዚህ ቪዲዮ ካያችሁ በኋላ ስሩና